ሰላም እንዴት አላችሁ? እንኳን ወደ ሉና ፕራይቬት ሜንቶርሺፕ ቻናል በሰላም መጣችሁ። ዛሬ የምናየው የመጀመሪያ ክላሳችን የሚሆነው ኢንትሮዳክሽን ነው የሚሆነው። ስለ ትሬዲንግ የተወሰኑ ነገሮችን እናወራለን። ያው ቤዚክ የሆኑ ነገሮችን ማለት ነው። ያው ትሬድ ከማድረጋችን በፊት አድቫንስ የሆናችሁም ሰዎች ሊኖሩ ትችላላችሁ፣ ቢግነር የሚሆናችሁ ልትኖሩ ትችላላችሁ። ስለዚህ ከቤዚኩ ጀምረን ነው ማለት ነው በዚህኛው ክላሳችን የምናየው ኢንትሮዳክሽን ነው ማለት ነው። እሺ ምናልባት አድቫንስ የሆናችሁ ካላችሁ ትንሽ ለእናንተ የማወራው ነገር ተደጋጋሚ ሊሆን ይችላል፣ ግን ቢግነሮች ስላሉ ከእነሱ ጋር አብረን ለመሄድ ያክል ነው። ወደ ቤዚኩ ኮንሰፕት አብረን እንገባለን ማለት ነው፣ ወደ ፕራይስ አክሽን። ግን ለአሁኑ ትሬዲንግ ምንድን ነው የሚለውን ነገር በዚህኛው እንደ ኢንትሮዳክሽን እንዲሆነን በዚህኛው ቪዲዮ እናያለን ማለት ነው፣ በክፍል አንድ ቪዲዮ። እሺ ትሬዲንግ ምንድን ነው ከሚለው ነገር ስንነሳ ትሬዲንግ ማለት ወይም ደግሞ ንግድ ማለት በተለይ ፎሬክስ ንግድ ላይ ደግሞ ስመጣ እኛው ፎሬክስ ትሬደር ስለሆነ የምንባለው ፎሬክስ ትሬዲንግ ማለት ፎሬን ከረንሲ ነው። ፎሬን ኤክስቼንጅ አንዱን ከረንሲ ከአንድ ከረንሲ ጋር ዶላርን ከየን ጋር እዚህ ጋር እንደምታዩት ለምሳሌ ሌሎች ጋር የተለያየ ነገር በእንደዚህ አይነት መንገድ ትሬድ የምናደርገው ነገር ፎሬክስ ትሬዲንግ ተብሎ ይጠራል። የአንድ ሀገርን ከረንሲ ከሌላ ሀገር ከረንሲ ጋር አጣምረን ትሬድ ለማድረግ ስንሞክር ወይ ባይ ወይ ሴል ለማለት ስንሞክር ፎሬክስ ትሬዲንግ ወይም ደግሞ ፎሬክስ ከረንሲ ይባላል። እዚህ ላይ ባየሮች እና ሰሌሮች አሉ። እኛ ወይ ባይ ወይ ሴል ብለን ነው ያንን የምንይዘው። እዚህ ላይ ብዙ አይነት መንገዶች አሉ፣ ብዙ አይነት ፔሮች አሉ፣ የብዙ ሀገራት ከረንሲዎች አሉ። ፔር ብለን የምንጠራው ከረንሲዎችን ነው፣ የከረንሲዎችን ስም። ብዙ አይነት ሜጀር ማይነር የሚባሉ ከረንሲዎች አሉ እና እነዚህ ነገሮች ተጠቅመን እኛ ማርኬት ጋር ገብተን ትሬድ ለማድረግ ነው የምንሞክረው ማለት ነው። በብዛት ባይና ሴል እያልን ነው ትሬድ የምናደርገው ማለት ነው። ትሬዲንግ ላይ ያው ይሄ ነገር ዩቲዩብ ላይ ሰርቻችሁ ማየት ትችላላችሁ። በጣም ቤዚክ የሆነ ነገር ስለሆነ ኢንተርኔት ላይ ሰርቻችሁ ማግኘት ትችላላችሁ። ብዙም እዚህ ላይ እንትን አይደላችሁ። እሺ ያ ወደ ዋና እንትናችን ስንመጣ ቅድም እንደነገርኳችሁ ፎሬክስ ትሬዲንግ ማለት ፎሬን ኤክስቼንጅ ከሚለው ቃል ነው የመጣው። ማለትም የአንድ ሀገርን ከረንሲ ከሌላ ሀገር ከረንሲ ጋር፣ ዶላርን ከዩሮ ጋር፣ ዶላርን ከጃፓኒን ጋር፣ ጃፓኒንን ከአውስትራሊያን ዶላር ጋር ሊሆን ይችላል። የተለያዩ ከረንሲዎችን አንድን ከረንሲ ከአንድ ከረንሲ ጋር የምናደርገውን ዲፈረንቱን ትሬድ የምናደርግበትን መንገድ ፎሬክስ ትሬዲንግ ብለን እንጠራዋለን ማለት ነው። ፎሬክስ ትሬዲንግ አሁን ላይ ከረንትሊ ባለንበት ጊዜ ኦልሞስት ከ7 ትሪሊዮን በላይ በቀን ይንቀሳቀሳል። 7 ትሪሊዮን ዶላር በላይ በቀን ይንቀሳቀሳል በፎሬክስ ትሬዲንግ ማለት ነው፣ እንደ ግሎባል አጠቃላይ ማለት ነው። ስለዚህ ፎሬክስ ትሬዲንግ ትልቅ የሆነ ኢንዱስትሪ ነው ማለት ነው። እኛ የምናስገባው $100 ሊሆን ይችላል፣ እኛ የምናስገባው $1000 ከ7 ትሪሊዮን ጋር ሲነጻጸር በጣም ትንሽ ነው እና ፎሬክስ ትሬዲንግ ላይ የሚያንቀሳቀሱት አካላት አሉ። እነዚ አካላቶች 7 ቢሊዮን 7 ትሪሊዮን እነዚህን ፖዚሽኖች የሚከፈቱበት ወይም 7 ትሪሊዮን በቀን የሚንቀሳቀስበት ማርኬት እኔና እናንተ ወይም ሪቴል ትሬደሮች የሚከፍቱ ፖዚሽን አይደለም። እኛ የምንከፍተው ፖዚሽን አጠቃላይ ቢሰላ ከ2% አይበልጥም። 2% or 3% አካባቢ ቢሆን ነው። 97-98% የሚሆነውን ግን የሚያንቀሳቅሱት ሴንትራል ባንኮች፣ በገቨርንመንት ደረጃ ሄጅ ፈንዶች፣ እነዚህ ትልልቅ አካላት ናቸው እዚህ ጋር ያስቀመጥኩላችሁ ማለት ነው። እና በእነዚህ መሰረት ነው በብዛት ማርኬቱ የሚንቀሳቀሰው። እኛ ግን እነሱን ተከትለን ትሬድ ለማድረግ ነው የምንሞክረው ማለት ነው። በባንኮች ደረጃ፣ በሴንትራል ባንክ፣ በትልልቅ ባንኮች ደረጃ ንግድ ይካሄዳል፣ ትሬድ ይደረጋል። በሄጅ ፈንዶች፣ በተለያዩ መንገድ በፋይናንሻል በተለያዩ ኢንስቲትዩሽኖች ትሬድ ይደረጋል እና እኛ እነሱን ተከትለን ነው ትሬድ ለማድረግ የምንሞክረው እንጂ ከነሱ አጌንስት አንገባም። ወይ ደግሞ የኛ $100 ማርኬት ላይ ገብቶ ማርኬቱን ሊያንቀሳቅሰው አይችልም። ስለዚህ ወይም ደግሞ የሰሟን $10,000 ራሱ ቢሆን ሊያንቀሳቅሰው አይችልም። ማርኬቱን የሚያንቀሳቅሰው ግዴታ እነዚህ አካላት ናቸው ማለት ነው። ወይም ደግሞ እነዚህን አካላት የሆነ ሪቴል ትሬደር እንደኔና እንደናንተ ያለ ሪቴል ትሬደር 7 ትሪሊዮን ዶላር በቀን ማርኬት ካፕ ያለው ኢንዱስትሪ ላይ $100,000 ራሱ ብታንቀሳቀሱ ያን ያለ ምንም ለውጥ አያመጣም እና በጣም ትልቅ የሆነ ሂውጅ የሆነ ዲፈረንስ አለ። ስለዚህ እነዚህን 7 ገቨርንመንቶች የተለያዩ እንትኖች ማኒፑሌት ያደርጋሉ ህዝቡን። ሄጅ ፈንዶች፣ ሪቴል ትሬደሮች አሉ ትልልቅ እና እነዚህ ናቸው
ማርኬቱን ማኒፑሌት እያደረጉ ወደ ትክክለኛው ዳይሬክሽን እነሱ ወደሚፈልጉት ዳይሬክሽን እንዲመጣ ኮንትሮል የሚያደርጉት ወይም ደግሞ አልጎሪዝሙን የሚቆጣጠሩት እነዚህ አካላት ናቸው ማለት ነው። ስለዚህ እነዚህን አካላት ተከትለን ነው ትሬድ ለመግባት የምንሞክረው ማለት ነው። ያ አሁን ላይ እንደ ዓለም እንደ ግሎባል እንደ ዓለም ሜጀር የምንላቸው ከረንሲዎች አሉ ወይም ደግሞ ፔሮች አሉ። ፔር የምንለው ሲጣመሩ ነው ማለት ዩሮ ዩኤስዲ እና ዩሮ ዩኤስዲ የዩሮፒያን ከረንሲ እና የዩኤስ ዶላር ነው። ሲጣመሩ ምን ብለን እንጠራዋለን? ፔር ብለን እንጠራዋለን። ለየብቻ ደግሞ ስናያቸው ዩሮ ራሱን የቻለ ከረንሲ ነው፣ ዩኤስዲ ራሱን የቻለ ከረንሲ ነው ማለት ነው። እዚህ ነገሮች እንግዳ አይሆኑባችሁም። በጣም ዲቴል ማወቅ ከፈለጋችሁ ደግሞ ዩቲዩብ ላይ ማንኛውም ይሄ እንደዚህ አይነት ቪዲዮዎችን ማግኘት ትችላላችሁ። እዚህ ላይ አድቫንስ የሆነ ነገር እንዴት ነው ትሬድ የምናደርገው፣ እንዴት ነው ወደ ማርኬት ጥልቅ ብለን ዲፕ ገብተን ምናየው የሚለውን ነገር ስለሆነ የምናየው እንደዚህ አይነት ነገሮችን በደንብ ዲቴል ማወቅ ከፈለጋችሁ በቀላሉ ዩቲዩብ ላይ ማግኘት ስለምችሉ፣ እዚህ ላይ ግን ዲፕ የሆኑ ነገሮችን ነው የምናየው ማለት ነው። ወደ ውስጥ ገባ ብለን ግን ያው የዛሬ ቪዲዮችን የሚሆነው የተወሰነ ያህል ለማስታወስ ነው። እነዚህ ነገሮች የምታውቋቸውም አላችሁ፣ ግን ያው ለማስታወስ ነው እንትን የምንለው ማለት ነው። እንደነገርኳችሁ ሜጀር እና ማይነር የሚባሉ አሉ። ሜጀሮቹ አሁን ለምሳሌ በግሎባል አሁን ላይ ባለው የፎሬክስ ከረንሲ በጣም ሜጀር የምንላቸው ቮላታይል የሆኑና በጣም እንቅስቃሴ ያላቸውን ፔሮች ነው። እነዚህም ፔሮች አሁን ላይ ዩሮ ዩኤስዲ፣ ዩኤስዲ ጂፒዋይ፣ ጂቢፒ ዩኤስዲ፣ ኤዩዲ ዩኤስዲ፣ ዩኤስዲ ቼችፍ፣ ዩኤስዲ ካድ እነዚህ ናቸው። ጎልድንም መጨመር ትችላላችሁ። ጎልድ ኮሞዲቲ ነው፣ ግን ከፎሬክስ ፔር ጋር አሁን አብሮ ስለሚታይ ጎልድንም እዚህ ጋር መጨመር ትችላላችሁ ማለት ነው። ማይነር ደግሞ የምንላቸው እነዚህ በብዛት የኤዥያን ፔሮች ከኤዥያን ከረንሲዎች ከዩሮ ከረንሲዎች ጋር እዛው እርስ በርሳቸው ከኤዥያን ከረንሲዎች ጋር ምናምን አብረው ኮምባይን ስናደርጋቸው ማይነር የሆኑ እንትኖችን ይሰጡናል ማለት ነው። ለምሳሌ ዩሮ ጂቢፒ ጂፒዋይ አይ ቲንክ ጂቢፒ ጂፒዋይ ሜጀር ሆኗል አሁን። ያው እነዚህ ነገሮች እንደንተናቸው የሚቀያየሩበት ታይም አለ። ዩኤስዲ ካድም እንደዚህ እነዚህ የመሳሰሉት እንትን ናቸው፣ ማይነር ናቸው። ሜጀሮቹ ደግሞ እነዚህ ናቸው። ስለዚህ እኛ አሁን ላይ ትኩረት የምናደርገው ወይም እኔ ፐርሰናሊ ለእኔ ይሰራልኝ ትኩረት የማደርገው ሜጀሮቹ ላይ ነው። ከሜጀሮቹም ደግሞ እኔ የምመርጣቸው ፔሮች አሉ፣ ወደፊት እናያቸዋለን እነሱ ነገሮች ማለት ነው። ሁሉንም ፔር ትሬድ ማድረግ አይጠበቅብንም። አንዱ የሁለት ለኛ የሚሰራልንን ከመረጥም በቂ ነው። እኔ ለምሳሌ አሁን ላይ ትሬድ የማደርገው ያው ብዙዎቻችሁም እንደምታውቁት ጎልድ፣ ዩኤስዲ ጂፒአይ፣ ዩሮ ዩኤስዲ እና ጂፒ ዩኤስዲ ነው። እነዚህም ብቻ ነው ትሬድ እያደረኩ ያለሁት። ስለዚህ ያው እናንተም ሁሉንም ፔር ትሬድ ማድረግ አይጠበቅባችሁም ማለት ነው። ያ ይሄ ነው እዚህ ኢንዱስትሪ ላይ ወይም ደግሞ ፎሬክስ ኢንዱስትሪ አጠቃላይ ግሎባል ካፒታል ማርኬት ላይ ምን አለ? ፎሬክስ ትሬዲንግ ላይ አጠቃላይ ዶላር ኪንግ ነው ወይም ደግሞ የዩኤስ ዶላር ኢምፓክት አለው፣ ትልቅ የሆነ ኢምፓክት። እዚህ ላይ እንደምታዩት ዩኤስዲ ጂፒዋይ ነው ዩኤስዲ የአሜሪካን ዩኤስዲ 62% ነው የዓለምን ወርልድ ሪዘርቭ የያዘው ማለት ነው። እንደምታያቸው ሌሎቹን ደግሞ ከስር እንደምታያቸው ጂቢፒ ለምሳሌ ጂቢፒ ማለት የብሪቲሽ ፓውንድ ነው። ስለዚህ 4% ነው እሱ። ጂፒዋይ ደግሞ የጃፓን ነው። የጃፓን ከረንሲ ደግሞ 4% ነው እሱ። የዩሮ 2% ነው። አዘርስ የሌላው ዓለም ላይ ያለው ሁሉም የቻይናም ሊሆን ይችላል፣ የኢንዲያም ሊሆን ይችላል፣ አፍሪካ ውስጥ ያሉ ሀገሮችም አጠቃላይ የዓለም ላይ ያለው ተደምሮ 28% ነው የሚሆነው አዘሮቹ ማለት ነው። በጠቅላላ ሲደመሩ የሩሲያ የሁሉም ሀገራት ሲደመሩ 28% ነው የሚሆነው። ነገር ግን የዶላር ብቻውን የዩኤስዲ ዶላር ብቻውን 62% ነው። ምን ያህል ሂውጅ እንደሆነ አስቡት። ዓለም ላይ ያሉ ሁሉም ከረንሲዎች ቢደመሩ እንኳን የዶላርን ግማሽ መሆን አይችልም። ገባችሁ አይደለም? ስለዚህ ዶላር በጣም ኪንግ ነው ወይም ደግሞ ኢምፓክት ያለው ሜጀር የሆነው ከሁሉም የበለጠው እሱ ነው። በብዛትም ዩኤስዲ ያለባቸው ፔሮች ቅድም እንዳየናቸው ሜጀር የሆኑበት ምክንያት ሁሉም ዩኤስዲ ስላላቸው ነው። እዚጋ ዩሮ ብሎ ዩኤስዲ አለ እንደምታዩት፣ ዩኤስዲ ብሎ ጂፒአይ አለ፣ እዚጋም ዩኤስዲ አለ፣ ዩኤስዲ እዚጋም ዩኤስዲ ሁሉም ዩኤስዲ ስላላቸው ሜጀር የሆኑበት ምክንያት ዶላር ኪንግ ስለሆነ ነው። ማርኬቱ ላይ ኢምፓክት ስላለው ነው። እዚጋ እንደምታዩት ማይነሮች ላይ ዩኤስዲ የለም። ዩኤስዲ ያለባቸው ፔሮች ሁሌም ሜጀር ነው የሚሆኑት።
ጎልድም ሜጀር የሆነበት ምክንያት ዩኤስዲ ፔር ስላለበት ነው ማለት ነው። ያ ይሄን ይመስላል። ስለዚህ ዶላርን ችላ ማለት የለባችሁም። ዶላርን በኢንዲሲስ መልክም ሊሆን ይችላል፣ በፊውቸር መልክ ሊሆን ይችላል፣ በፎሬክስም መልክ ደግሞ ራሱን ችላችሁ መከታተል አለባችሁ። ወይ ደግሞ አሜሪካ ውስጥ ያለውን ጂኦ ፖለቲክስ እንቅስቃሴ ሊሆን ይችላል፣ አንዳንድ ነገሮችን ኒውሶች ሊሆኑ ይችላሉ፣ ሲፒአይ፣ ኤንኤፍፒ፣ ፒፒአይ፣ ኤፍኦኤምሲ፣ ጂዲፒ የመሳሰሉ ኒውሶችን እንመጣባቸዋለን፣ እንማራቸዋለን ስለነሱ ነገሮች። እነሱን ነገር በደንብ አንደርስታንድ ማድረግ ይኖርባቸዋል ማለት ነው። ቢካዝ ዶላር ኢዝ ኪንግ ፎሬክስ ትሬዲንግ ላይ ማለት ነው። የእሱን እንቅስቃሴ መከተል ስላለብን ኦኬ። ከዛ በኋላስ ትሬዲንግ ላይ ወይም ደግሞ ፎሬክስ ትሬዲንግ ላይ እንዴት ነው ትሬድ የምናደርገው የሚለው ነገር እስኪ የተወሰነ ፎሬክስ ትሬዲንግ ላይ ትሬድ የምናደርገው ብዙ አይነት መንገድ አለ። በፊውቸር መንገድ ትሬድ ማድረግ እንችላለን። በኦፕሽን መንገድ ኢቲኤፍኤስ ትሬድ ማድረግ እንችላለን። ስፖት ኤፍኤክስ ትሬድ ማድረግ እንችላለን። እኛ ከዚህ ውስጥ ትሬድ የምናደርገው ወይም ለእኛ የተፈቀደልን ትሬድ እንድናደርግ የተፈቀደልን ነገር ምንድን ነው? ስፖት ኤፍኤክስ ነው። ስፖት ኤፍኤክስ ላይ ሪቴል ፎሬክስ እንትን ማለት እንችላለን። በብዛት ግን እንደ አፍሪካ በተለይ ሴፍዲ ላይ ነው። በሴፍዲ ኮንትራት ነው ትሬድ ማድረግ የምንችለው። ያ ማለት ምን ማለት ነው? ለምሳሌ እኛ ዩኤስዲ ዩሮኤስዲን ትሬድ እንድናደርግ ወይ ዩኤስዲ ጄፒን ትሬድ እንድናደርግ ማንም ፍቃድ የሰጠን ወይ ላይሰንስ የለንም አይደለም፣ ግን ትሬድ እናደርጋለን። ማንኛውም ሰው ወደ ማርኬቱ መጥቶ ትሬድ ያደርጋል። እንዴት ነው ትሬድ የሚያደርገው ካልን በብሮከር ነው ትሬድ የሚያደርገው። እነዛ ሰዎች በብሮከር ነው ትሬድ የሚያስደርጉ። ኮንትራቱን እነሱ ይገዙና ለእኛ ደግሞ ይሸጡልናል ማለት ነው። እነሱ ላይሰንስ አላቸው። ለምሳሌ ኢትዮጵያ ውስጥ ያው ታዋቂም ስለሆነ ለማለት ያክል ኤክስነስ አሁን ብታዩ ኤክስነስ ላይሰንስ አለው። ይህንን ዩኤስዲ ጄፒአይ ሊሆን ይችላል ዩሮኤስዲን የማሻሻጥ ወይም እንድንገዛ እንድንሸጥ የማድረግ ላይሰንስ አለው። ነገር ግን እኛ ላይሰንስ የለንም። ስለዚህ ምን ያደርጋል? ኤክስነስ በሲኤፍዲ መንገድ ኮንትራቱን እሱ ይገዛና ለእኛ ደግሞ ይሸጥልናል ማለት ነው። ገባችሁ አይደለም? እኛ ደግሞ እዛ እሱ ዌብሳይት ላይ ወይም የሆነ ብሮከር ላይ ገብተን ቬሪፋይ አድርገን ትሬድ ለማድረግ እንሞክራለን ማለት ነው። ስለዚህ ሰሞን ቤቱ ቁጭ ብሎ የትም መሄድ ሳይጠበቅበት አሜሪካም ጃፓንም የትም መሄድና ላይሰንስ መቀበል ሳይጠበቅበት የትምህርት ደረጃ የትኛውንም ነገር ማሟላት ሳይጠበቅበት ትሬድ እንድናደርግ የሚያደርገን ነገር ምንድን ነው ማለት ነው? እነዚህ ብሮከሮች ናቸው ማለት ነው። እነዚህ ብሮከሮች የእኛን ገንዘብ ለምሳሌ አሁን $100 ቢኖረን ያችን $100 ወደ እነሱ ብሮከር ከተን ትሬድ እንድናደርግ የሚያደርጉን እነዚህ ብሮከሮች ናቸው ማለት ነው። ቢካዝ ወደ ኦሪጂናሉ ማርኬት ወይም ደግሞ ወደ ሪሉ ማርኬት ሊከቱን የሚችሉት እነዚህ አካላት ናቸው። እኛ ላይሰንስ የለን እዚህ ነገር ላይ መግባት። ስለዚህ አሁን ላይ ባለንበት ፊቸርንም ኦፕሽንንም ትሬድ ማድረግ አንችልም። ማድረግ የምንችለው ይችኛዋን ነው ማለት ነው። በሴፍዲ መንገድ ነው ትሬድ ማድረግ የምንችለው ማለት ነው። ያ ይህን ይመስላል ትሬድ እንዴት እንደምናደርግ። አይሆን እንትን ላይ ስትመጡ እንደዚህ ማወሳሰብ አይጠበቅባችሁም። ግን ያው ለጠቅላላ እውቀት ኢንትሮዳክሽን ስለሆነ እነዚህ ነገሮች ብታውቋቸው አሪፍ ነው ብዬ ስለማስብ ነው እየነገርኳቸው ያለሁት። ስለዚህ እንደ ኢንትሮዳክሽን በሴፍዲ መንገድ ነው ትሬድ የምናደርገው የሚለውን ነገር ያዙት። ብሮከሮች ለእኛ የሚጠቅሙን ይህን ኮንትራት ለእኛ ይሸጡንና ለእኛ ይሸጡልናል። ከዛ በኋላ እኛ ለምሳሌ እዚህ ኮንትራት ላይ ዶላር ለምሳሌ ዩኤስዲ ጄፒዋይ $70 እያለ ከሆነ ብሮከሩ ይሸጠልን። ዩኤስዲ ጄፒዋይ እኛ ባይ ብለን ከሆነ የገባ ነው እና ዩኤስዲ ጄፒዋይ $110 ከደረሰ እኛ ዲፈረንቱ ነው ማለት ነው የምንወስደው። $70 እያለ ገዝተናል ከብሮከሩ ወይም ደግሞ ባይ ብለናል። ስለዚህ 110 ሲገባ እኛ ስንት እናተርፋለን? $40 እናተርፋለን ማለት ነው። ስለዚህ ዲፈረንቱን ነው ትሬድ እንድናደርግ የሚያደርጉ። $70 እያለ ዲፈረንቱን ለእኛ ሰጡንና እንድንገዛው አደረጉን። $70 ላይ ገዛ ነው። ከዛ በኋላ 110 ሲገባ $40 ዲፈረንቱን ወሰድ ነው ማለት ነው። ሴልም ስንል ተመሳሳይ ነው። ለምሳሌ አሁን ደግሞ ሴል ስንል $70 እያለ ሴል ብንልና ለምሳሌ $50 ገባ $50 ገባ። ከዛ በኋላስ የኛ ትርፍ ስንት ይሆናል? $20 እናተርፋለን ማለት ነው። ያ ግልጽ ነው ብዬ አስባለሁ። ለምሳሌ ስንከስርም በዛው ልክ ነው። ለምሳሌ አሁን እዚህ ጋር እኛ ባይ ብለን ቢሆን እዚህ ጋር እና $70 እያለ ባይ ብንልና ማርኬቱ $50 ቢገባ እኛ $20 እንከስራለን ማለት ነው። እዚህ ጋር ማይነስ $20 ይኖረናል ማለት ነው። እዚህ ጋር ግን ፕላስ $40 ይኖረናል። ባይ ነው ያለው። እዚህ ጋር ግን ባይ ያለው ማርኬት ሊወጣ አልቻለም፣ ወረደ። ስለዚህ እኛ 20 እንከስራለን ማለት ነው።
በዚህ መንገድ ነው የሚሰራው። ያው የዛሬ እያየናቸው ያለኖች ነገሮች ትንሽ የቢግነር ነው የሚሆኑት። ያው ከመጀመሪያው ጀምሮ ማሳየት ስለምፈልግ ነው። ምንም ነገር ማለፍ የለብንም። እያንዳንዱ አሁን ዛሬ ንቀን ያለፍናቸው ነገሮች ወደፊት ምናልባት እዛ ነገሮች ልንቸገርባቸው የምንችላቸው ነገሮች ሊሆኑ ይችላሉ እና እዛ ምንም ነገር ማለፍ ስለማልፈልግ ነው። ስለዚህ ኦኬ እንዴት ትሬድ እንደምናደርግ አየን። ከዚህ በኋላ አንድ ነገር ልንገራችሁ። እዚህ ማርኬት ላይ በቴክኒካል መንገድ ብቻ አይደለም ትሬድ የሚደረገው፣ በፋንዳሜንታልም በሴንቲሜንታልም ትሬድ ይደረጋል። በእነዚህ በሶስት ነገሮች ነው ትሬድ የሚደረገው። እኛ ግን ከነዚህ ከሶስት ነገሮች በደንብ የምናተኩርበት ወይም ለእኛ ፕሪዲክት ማርኬቱን በደንብ ለመረዳት እና በቀላሉ ፕሪዲክት ለማድረግ የሚረዳ ይሄኛው ነው ስለሆነ ነው ቴክኒካል አናሊሲስ ማለት ነው። ፋንዳሜንታል አናሊሲስም መስራት እንችላለን፣ ሴንቲሜንታል አናሊሲስም መስራት እንችላለን። ቴክኒካል አናሊሲስ እውነት ለመናገር አዲስ ነው። በዚህ 20 ዓመት ውስጥ በዚህ 25 ዓመት ውስጥ የመጣ ነገር ነው። ከዛ በፊት ሰዎች ትሬድ የሚያደርጉት አንድና አንድ በፋንዳሜንታል ብቻ ነበር። በፋንዳሜንታል ነው ትሬድ የሚያደርጉት። የተለያዩ የሚወጡ ኒውሶችን በማየት የተለያዩ ዳታዎችን በማየት ቁጥሮችን በማየት ነበር ትሬድ ለማድረግ የሚሞክሩት ማለት ነው። በተለይ ደግሞ አሁን ላይ ዓለም ላይ የምታውቋቸው ትልልቅ ትሬደሮች የድሮዎቹ ማለት ነው ከማርክ ዳግላስ በፊት የነበሩት ምናልባት መጽሐፍ ምናምን የምታነቡ ሰዎች ካላችሁ ታሪኮችን ሰምታችሁ ከሆነ ይህንን ካንድልስቲክ የፈጠሩት ወይም ደግሞ ይሄ በካንድልስቲክ እኛ ትሬድ እንድናደርግ እንደዚህ ያርገው አናሊሲስ ቴክኒካል አናሊሲስ ያመጡት ፋንዳሜንታል እና ቴክኒካል ብለው የከፈሉት ጃፓኖች ናቸው። ጃፓኖች እንዴት ይህን ነገር አደረጉት የሚለው ነገር ስንመጣ በፋንዳሜንታል አንድ ሰው ትሬድ ሲያደርግ እንደነገርኳችሁ ነው ቅድም በወር ውስጥ ኒውሶች የሚወጡ ኒውሶች አሉ። እነዛ ኒውሶች መቼ እንደሚወጡ ይታወቃሉ። ሪሊዝ የሚደረጉበት ቀን ይታወቃሉ። ለምሳሌ ኤንኤፍፒ ነን ፋርም ፔሮል የሚባለው ኒውስ ሲወጣ የሚወጣው ወሩ በገባ በመጀመሪያው አርብ ነው። ሲፒአይም ራሱን የቻለ የሚታወቅበት ቀን አለው። ሮብ ቀን ነው የሚወጣው። ኤፍኤምሲ ራሱን የቻለ ሪሊዝ የሚደረግበት ቀን አለው። ስለዚህ በወር ውስጥ እነዛ ሪሊዝ ሲደረጉ ብቻ ነው ትሬድ የምታደርጉት ፋንዳሜንታል ትሬደር ከሆናችሁ ማለት ነው። ምክንያቱም ቮሊዩም ይፈልጋል ፋንዳሜንታል ትሬድ ለማድረግ በትንንሽ ሙቭመንቶች ሳይሆን ትልልቅ ሙቭመንቶችን እየጠበቁ በወር ውስጥ 4-5 ትሬዶችን ነው ለመውሰድ የሚሞክሩት። ስለዚህ ጃፓኖች ይሄ ነገር በጣም አኖ የሆነባቸው ወይ ደግሞ ይሄ ነገር ሊቀበሉ ስላልቻሉ በካንድልስቲክ ወይም ይሄ ቴክኒካል አናሊሲስ የሚለውን ነገር ፈጠሩት ማለት ነው። ስለዚህ በዛ መሰረት ቴክኒካል አናሊሲስ ከዛ ጀምሮ መጣ። ሴንቲሜንታል ደግሞ ማለት ምን ማለት ነው? ያው እሱ ስቲል ኢፌክቲቭ አይደለም፣ ብዙ ሰው አይጠቀመውም። ሴንቲሜንታል ማለት እንደኛ አይነት ሪቴል ትሬደሮች ባይ ነው ሴል ነው ያሉት የሚሉትን ነገሮች ማየት የምናይበት ሁኔታ ነው። ማለትም ብዙ ሰው ባይ ካለ አብረን ባይ እንላለን። ለምሳሌ ጂቢፒኤስዲ ዩኤስዲ 80% ሰው ባይ ካለው እና 20% ሰው ደግሞ ሴል ለማለት እየሞከረ ከሆነ ከብዙሃኑ ጋር አብሮ ባይ ለማለት እንሞክራለን ማለት ነው። ያ ነገር ግን ያን ያህል ኢፌክቲቭ አይደለም። ስለዚህ እነሱ ነገሮች አሁን ላይ ብዙ ሰው እየተጠቀማቸው አይደለም። ቴክኒክሊ የብዙዎቻችን የምንሰራበት እና የብዙ ሰው ህይወት የተቀየረው ቴክኒካል አናሊሲስን አንደርስታንድ በማድረግ ነው። አንደርስታንድ ለማድረግ ቀላል ነው። ከዛ በኋላ ደግሞ ፕሪዲክት ለማድረግም ወይም ደግሞ ማርኬት ላይ ገብቶ ብር ለመስራት ቤስት ዌይ አሁን ላይ ቴክኒካል አናሊሲስ ነው ማለት ነው። እሱን ነው የምናየው። ምናልባት ስለ ሴንቲሜንታል ማወቅ ከፈለጋችሁ ኤክስነስ ብሮከር ላይ የምትጠቀሙ ልጆች ካላችሁ ከጎኑ በኩል 20% 80% እያለ የሚያመጣላችሁ እሱ ዳታ ማለት ነው። ስለዚህ እኛ ሁሌ ፎከስ የምናደርገው ማርኬቱን አናሊሲስ ለማድረግ ቴክኒካል አናሊሲስ ነው ብለናል። ፋንዳሜንታልም እናያለን። ፋንዳሜንታልን ግን የምናየው ትሬድ ለመግባት ሳይሆን ሎንግ ተርም ባያሱን የረዥም ጊዜ ባያሳችንን ለማወቅ ወይም ደግሞ የረዥም ጊዜ ሁኔታውን ማርኬት ላይ ምን ያህል ሊያደርግ ይችላል የሚለውን ነገር ለማየት ነው የምንጠቀመው ማለት ነው። ይሄን ይመስላል። ስለዚህ ወደ ቴክኒካሉ ነው በደንብኛ ሞር ፎከስ የምናደርገው ወይም ደግሞ ትሬድ ለማድረግ የምንሞክረው ቴክኒካሉ ላይ ነው። ስለዚህ ቴክኒካሉ ላይ ስንመጣ ባይና ሴል እያልን ትሬድ የምናደርግባቸው ራሱን የቻሉ መንገዶች አሉ። በቀጣይ እሱን እናያለን። ቢካዝ 1-2 ክፍል ላይ እንደዚህ የቢግነር ነገሮች ነው የምናየው። ከዛ በኋላ ሙሉ ለሙሉ ስትራቴጂ ላይ እንገባለን ማለት ነው። ምንም የሚያስቸኩለን ነገር የለም። ቢካዝ ትሬዲንግ እኛ ከመፈጠራችን በፊት ነበረ፣ ወደፊትም ይኖራል፣ ሁሌም ያለ ነገር ነው። ስለዚህ ምንም ያመልጠን ነገር የለም። እያንዳንዱን ነገር ግብስብስ አድርገን ሳይሆን ዲቴል እያወራንበት በትክክል ነው የምንሄደው። ምንም የሚያስቸኩለን ነገር የለውም። ስለዚህ በዛ መንገድ ነው የምናየው።
ማርኬቱ እዚህ ጋር እንደምታዩት እዚህ ጋር የምታዩት ከሆነ የቡል ምልክት አለ፣ እዚህ ጋር ደግሞ የቤር ምልክት አለ፣ ወይም ደግሞ ይሄ የቢር የድብ ምልክት አለ። እዚህ ጋር ደግሞ የቡል አሮ ነው ቡል በአማርኛ ጎሽ ምናምን አላውቅም በአማርኛ ምን እንደሆነ ቡል አለ ብቻ እዚህ ጋር። ለምንድን ነው በብዛት ሰምታችሁም ሊሆን ይችላል ቤሪሽ የሚባለው ለምንድን ነው ቡሊሽ የሚባለው ለምንድን ነው ብላችሁ ልታውቁ ትችላላችሁ። ወይ ደግሞ ለመጀመሪያ ጊዜ ከሆነ የሚወጣን ማርኬት ወይም ደግሞ አፕትሬንድ ላይ ያለ ማርኬት ወደ ላይ እዚህ ጋር እንደምታዩት እየወጣ ያለ ማርኬት ቡሊሽ ብለን እንጠራለን። እየወረደ ያለ ማርኬት ደግሞ ቤሪሽ ብለን እንጠራለን። እየወጣ ያለ ሎንግ ማለት ትችላላችሁ ወይ ደግሞ ቡሊሽ ማለት ትችላላችሁ። እየወረደ ያለ ደግሞ ሾርት ማለት ትችላላችሁ ወይ ደግሞ ቤሪሽ ማለት ትችላላችሁ ማለት ነው። ስለዚህ እነዚህ ቃሎች ምንድነው የሚያመለክቱ? ቡል ማለት ያው ለምሳሌ አሁን ይሄ አሩን ነው ጎሽን በለውና ይሄን እንስሳ ወይ ደግሞ ቡል ነው እኔ ማውቀው ያው ቡል ስለሆነ ነው በአማርኛ እንደሆነ አላውቅም። ይሄ እንስሳ በሚያጠቃበት ሰዓት ወይም ደግሞ ሰዎችን በሚያጠቃበት ሰዓት ምንድነው የሚያደርገው? ከታች ወደ ላይ ነው የሚያጠቃው። ማለትም የሆነ አሁን በሬ ምናምን ሲዋጋ ወደ ታች አይደለም ከታች አንስቷችሁ ወደ ላይ ነው የሚያነሳችሁ። ቤሪሾች ደግሞ ድቦች ደግሞ ወደ ስር ነው የሚደበድቧችሁ። በጥፍራቸው ሊሆን ይችላል። ይሄ ትልልቅ የሆነ ትከሻ ስላላቸው በትከሻቸው ወደ ታች ነው የሚያጠቋችሁ። ስለዚህ እነዚህ ካራክተሮች የተመረጡት ቡሊሽ እና ቤሪሽ የሚሉት ለዚህ ነው ማለት ነው። ያ ይሄን ይመስላል። ስለዚህ ከዚህ በኋላ ሙሉ ለሙሉ ፎከስ የምናደርገው ቴክኒካል አናሊሲስ ላይ ነው ማለት ነው ጋይስ። ጀስት ይሄ ቪዲዮ ኢንትሮዳክሽን ነው ስለኔ ሞዴል ወይም እኛ ስለምንጠቀመው ስትራቴጂ ሳይሆን ኢንትሮዳክሽን ነው ይሄ ቪዲዮ ማለት ነው። አንደርስታንድ እንድታደርጉት ወይም እንድትገነዘቡት ስለመፈልግ ነው። ያ በዚህ መሰረት እንትን እንላለን። ሌላው ምንድነው ወደ እንትን ስንመጣ ወደ ብሮከሮች ስንመለስ ቅድም እንዳልኳችሁ ብሮከሮች ለእኛን የሚጠቅሙን ኮንትራት ይሰጡናል። እኛ ማድረግ የማንችለውን ነገር እንድንገዛ ይገፋፉናል ማለት ነው። ወይም ደግሞ እንድንገዛ ያግዙናል። ለምሳሌ የሰሟን ኢትዮጵያ ቁጭ ብሎ ወይ ደግሞ የሆነ ሀገር ቁጭ ብሎ የሆነ ነገር አሴት ዝም ብሎ ካለ ላይሰንስ መግዛት ይችላል ማለት ነው። ያ የሚያደርግልን ብሮከሮች ናቸው። ብሮከሮች ደግሞ ሌላኛው ጥቅማቸው ምንድነው ብለን ካየን ሌላኛው ጥቅማቸው ደግሞ እኛ ለምሳሌ $100 ዲፖዚት እዚህ ጋር አድርገን እንደምታዩት ትንሽዬ ዲፖዚት አድርገን ሌቨሬጅ ይሰጡናል። ሞር ሌቨሬጅ $100 ዲፖዚት አድርገን ነገር ግን የመግዛት አቅም ይሰጡናል። $100 እኛ $10,000 ሊሆን ይችላል $100,000 እንድንገዛ ያደርጉናል ማለት ነው $100 ብቻ። ያ እንዴት ነው የሚሆነው ካላችሁ ሌቨሬጅ በመጠቀም ነው። ሌቨሬጅ ምንድነው ለሚለው ነገር ስንመጣ ሌቨሬጅ ማለት የኛ ገንዘብ አይደለም $100 ግን ያበድሩናል ማለት ነው። ለምሳሌ የሆነ ሰው የሆነ ቦታ ለመቀጠር ተያዥ ያስፈልገዋል አይደለም? እዛ ቦታ ላይ ሲሰራ ጋራንትድ የሚሆን የሆነ ሰው ያስፈልጋል። እዚህ ጋር ብሮከሮች ሌቨሬጅ የሚሰጡን ለዛ ነው ማለት ነው። ምንድነው ይሄ ሌቨሬጅ ወደሚለው ስንመጣ ይሄ ሌቨሬጅ የሚያገለግለን ለምሳሌ ሌቨሬጅ ጋር ስንመጣ 1 ለ50ኛ ይባላል። 1 ለ100ኛ እያለ ይቀጥላል ማለት ነው። 1 ለ100ኛ ሶሪ ጽሁፍ ላይ ብዙ አይደለም። 1 ለ100ኛ አንሊሚትድ ሌቨሬጅም ያላቸው ብሮከሮች አሉ። ኤክስነስ አንሊሚትድ አለው። ሁሉም እንደዚህ ያላቸው ማለት ነው። እንዲህ እያለ ይቀጥላል። ስለዚህ 1 ለ50ኛውን ስንል ምን እያልን ነው? $1 ቢኖረን $50 የመግዛት አቅም እየሰጠን ነው ማለት ነው ብሮከሩ። 1 ለ100ኛ ደግሞ ማለት $1 ቢኖረን $100 የመግዛት አቅም እየሰጠን ነው ማለት ነው። ስለዚህ $100 ሲኖረን $1 መግዛት ከቻለ የመግዛት አቅም ከሰጠን $100 ሲኖረን $10,000 የመግዛት አቅም ይሰጠናል ማለት ነው። እኛ ትንሽዬ እዚህ ጋር እንደምታዩት ዲፖዚት አድርገን ብሮከሩ ግን ብዙ አሴት አሁን ለምሳሌ ካያችሁት ብዙ ጊዜ ሲንቀሳቀስ ማርኬት ትንሽ ሙቭመንት ነው የሚንቀሳቀሰው። ለምሳሌ ጎልድ ሊሆን ይችላል 33 ለምሳሌ አሁን ላይ ካለበት 33.52 ከዛ .72 ቢሆን ጎልድ ያለበት ሌብል ከዛ በኋላ 33.51 እንደዚህ በሚሆንበት ሰዓት አሁን የተንቀሳቀሰው ኦልሞስት ወደ ስንት 22 ፒፕስ ወይ ደግሞ 22 አካባቢ ነው። ብዙ አልተንቀሳቀሰም። በሚኒ ሳንቲም ነው የተንቀሳቀሰው፣ በሳንቲሞች የተንቀሳቀሰው። ነገር ግን በዚህ ዲፈረንት ብቻ ብዙ ገንዘብ እንሰራ ያደርገናል ማለት ነው። ይሄ ሌቨሬጅ በዚህች እንቅስቃሴ ብቻ በጣም ብዙ ገንዘብ እንሰራ የሚያደርግን ሌቨሬጅ ነው።
አጠቃቀሙን ደግሞ ካላወቅንበት ሌቨሬጃችንን በጣም እያሰፋ ነው በሄድን ቁጥር ደግሞ ሉዝ እንድናደርግ ያደርገናል ማለት ነው። ቢካዝ ሌቨሬጅ ሲሰጡን እዚህ ጋር ለምሳሌ 1/100ኛ ሲሰጡን ሌቨሬጅ አንድ ለ200 ሊሆን ይችላል 1/1000ኛ ቢሰጡንና 1/1000ኛ ሲሰጡን $100,000 ይሆናል ማለት ነው። የመግዛት አቅማችን የኛ $100,000 ይገዛል። ስለዚህ ዲስ ታይም ምንድነው ሀፕን የሚያደርገው ማርኬት ላይ የኛ ብሩን የማጣት መጠናችንም እያለፈ ነው የሚሄደው። እነዚህ ብሮከሮች ይህንን ሌቨሬጅ ሲሰጡን የምናጣው ግን የምንገዛበትን አቅም ይሰጡናል እንጂ ማርኬቱ ላይ ሉዝ ብናደርግ የምናጣው የኛ $100 ነው ማለት ነው። ገባችሁ አይደለም? የኛ $100 ሲያልቅ አካውንታችሁን ብሎ አድርጋችኋል ብለው ያቆሙታል ማለት ነው። ቢካዝ የመግዛት አቅም ነው የሚሰጡን እንጂ ያንን ገንዘብ ከኋላችን ያለው ሌቨሬጁን እንደ ሌቨሬጅ ነው ጀስት በቃ የኛ ገንዘብ አይደለም፣ ያ ይታወቃል። ስለዚህ ማርኬት ላይ የምናጣው የኛን ገንዘብ ብቻ ነው ማለት ነው። ስለዚህ የመግዛት አቅምን ነው የሚሰጠን ይሄ ሌቨሬጅ ማለት ነው። በትንሽ ሙቭመንት ትልቅ የሆነ ብር እንድንሰራ ነው የሚያግዘን ማለት ነው ይሄ ሌቨሬጅ። ስለዚህ በዛ መንገድ ሌቨሬጅን ተረዱት። ሞር አዲሽናል ቪዲዮ ምናምን ከፈለጋችሁ ዩቲዩብ ላይ ማየት ትችላላችሁ። እነዚህ ነገሮች ቤዚክ ነገሮች ስለሆኑ ብዙ አናወራባቸውም። ያ ስለነዚህ ነገሮች ያለው ነገር ይህን ይመስላል። ጥያቄ ያለው ሰው ካለ ኢንቦክስ ላይ እየመጣ መጠየቅ ይችላል፣ ወይ ደግሞ ላይቭ ሴሽናችን ላይ ላይቭ በምንገባበት ሰዓት በስኬጁላችን መሰረት ያኔ ጥያቄዎችን መጠየቅ ይቻላል ማለት ነው። ያ አይ ሆፕ ይሄ ቪዲዮ እንዳይረዝም ለማሳጠር ሞክራለሁ። ሌሎች የምናያቸው ነገሮች አሉ። ከታይም ጋር የተያያዙ ቪዲዮዎች፣ ከታይም ጋር የተያያዙ ነገሮች አሉ። ትሬድ በምናደርግበት ሰዓት ታይሞችን ማየት ግዴታችን ነው። ማለትም አሁን ለምሳሌ መርካቶ ሄደን እሁድ 4 ሰዓት ላይ ትሬድ የሆነ እቃ ለመግዛት አንሞክርም፣ ወይ ደግሞ ክፍት ሱቅ ላናገኝ እንችላለን። እሁድ 4 ሰዓት ሄደን ቤስት ወይ መርካቶ ትሬድ ለማድረግ ወይም ደግሞ እቃ ለመግዛት ቅዳሜ ሊሆን ይችላል፣ እሁድ አይደለም። ስለዚህ ማርኬት ላይም ቤስት ታይም ይባላል፣ ወይም ደግሞ ማርኬቱ አክቲቭ የሚሆንባቸው ሴሽኖች አሉ ማለት ነው። እንደ ዓለም እንደ ግሎባል ማርኬት ሁሉም ሴሽን ካድ ሊሆን ይችላል፣ ጂቢፒኤስዲ፣ ዩኤስዲ፣ ጃፓኖች፣ ኔዘርላንድ ሊሆን ይችላል፣ ስዊዝ ፍራንስ ሊሆን ይችላል፣ አውስትራሊያ፣ ዩኤስዲ ሁሉ የሚንቀሳቀሱበት የራሳቸው ታይም አላቸው። ማለትም የስራ ሰዓቶች። ለምሳሌ ለንደን ታይም የሚከፈተው በእኛ በኢትዮጵያ አቆጣጠር 3 ሰዓት ነው፣ በእነሱ ደግሞ 2 ሰዓት ነው። ስለዚህ ከዛ ጀምሮ ነው ባንኮች አክቲቭ የሚሆኑት። ቅድም ስናወራ ስለ ባንኮች ምን ብለናል? ባንኮች እነዚህ ሴንትራል ባንኮች ሊሆን ይችላሉ፣ ሄጅ ፈንዶች በገቨርንመንት ደረጃ ነው ማርኬቱ የሚንቀሳቀሰው ብያቸዋለሁ። ስለዚህ የግድ የዛ ሀገር ገቨርንመንት ሴንትራል ባንኮች አክቲቭ መሆን አለባቸው ማርኬቱ ቮላታይል እንዲሆን። ስለዚህ ያንን በማስመልከት እኛ ትሬድ የምናደርግባቸው ራሱን የቻለ ታይም አለ ማለት ነው። ዝም ብለን የሆነ ሰዓት ተነስተን ትሬድ ለማድረግ አንሞክርም ማለት ነው። በብዛት ትሬድ የምናደርገው አንዱ ሴሽን ከአንዱ ሴሽን ጋር ኮላብ በሚያደርግበት ወይም ደግሞ ኮምባይን በሚያደርግበት ታይም ነው ማለት ነው። ለምሳሌ ኒውዮርክ ሴሽን ከለንደን ሴሽን ጋር፣ ኒውዮርክ የምንለው የዩኤስኤን ማርኬት ነው። ቅድም ደግሞ እንዳልኳችሁ የዩኤስ ማርኬት ትልቅ የሆነ ተጽዕኖ አለው ብያችኋለሁ። ዶላር ትልቅ የሆነ ተጽዕኖ አለው ማርኬት ላይ። ስለዚህ በብዛት እኛ ትሬድ ማድረግ የምንሞክረው ኒውዮርክ እና ለንደን የሚጣመሩበትን ታይም ነው። ለንደን ላይ ማን አለ ካል ለንደን ላይ ያሉ ፔሮች ዩሮፒያን ላይ ያሉ ፔሮች ናቸው። ለምሳሌ ዩሮ ሊሆን ይችላል፣ ጂቢፒ፣ እንደዚህ አይነት ፔሮች በብዛት አክቲቭ የሚሆኑት ለንደን ሴሽን ላይ ነው። ቢካዝ በእነሱ ታይም አቆጣጠር የስራ ሰዓታቸው በዛ ሰዓት ስለሆነ ማለት ነው። ኒውዮርክ ላይ ደግሞ ካድ እና ዩኤስዲ ነው የሚንቀሳቀሱት፣ የካናዳን ዶላር እና የዩኤስኤ ዶላር ማለት ነው። ስለዚህ እነዚህ ነገሮች አክቲቭ የሚሆኑባቸውን ሰዓቶች መርጠን ነው ትሬድ ለማድረግ የምንሞክረው ማለት ነው። ስለዚህ እዚህ ጋር እንደምታዩት በኢስተርን ታይም አቆጣጠር ለንደን የሚገባባቸው ራሱን የቻለ ታይሞች አሉ፣ ኒውዮርክ ደግሞ የሚገባባቸው ራሱን የቻለ ታይሞች አሉ ማለት ነው። ስለዚህ እነዚህን ታይሞች ተከትለን ትሬድ ለማድረግ የምንሞክረው። ሴሽኖቹን ማወቅ ከፈለጋችሁ ይህን ይመስላሉ። ሲድኒ የሚባል አለ። ሲድኒ ማለት አውስትራሊያ ውስጥ ያለ አካባቢ ያሉ ፔሮች እንደ ኒውዚላንድ፣ እንደ ኤዩዲ ካድ፣ እነዚህን የመሳሰሉ ፔሮች አክቲቭ የሚሆኑበት ሴሽን ነው። ቶኪዮ ደግሞ የሚለው ኤዥያን ሴሽን የምንለው ለንደን ከመከፈቱ በፊት የነበሩ ሴሽኖች ናቸው እነዚህ ሴሽኖች ማለት ነው። ስለዚህ ማርኬት ላይ ሞር አክቲቭ የሚሆኑት በዚህ ሰዓት ኤዥያ ላይ ያሉ እንትኖች ናቸው። ለምሳሌ ጄፒዋይ የቻይና ማርኬት ሊሆን ይችላል። እነዚህ ኤዥያ ላይ ያሉ ሀገራት ከረንሲ ሞር አክቲቭ ይሆናል ማለት ነው በዚህ ሰዓት። ስለዚህ እኛ ግን አሁን ትሬድ የምናደርገው ቅድም እንደነገርኳችሁ ሜጀሮቹ ነው። ሜጀር ፔሮቹ ደግሞ የሚገኙት የት ጋ ነው ካልን እኛ ለንደን እና ኒውዮርክ ላይ ነው።
ለንደን እና ኒውዮርክ ላይ ነው። ስለዚህ በብዛት ትሬድ የምናደርገው በእኛ አሁን በእነሱ አቆጣጠር ከ2 ሰዓት ወይም ደግሞ ከ8 ፒኤም እስከ 11 ወይ ደግሞ እስከ 5 ፒኤም ድረስ ያለው ከ8 ኤም እስከ 5 ፒኤም ያለው ሰዓት ኢስተርን ታይም ብለን በምንጠራው ታይም አቆጣጠር ያለው ሰዓት ለንደን ሴሽን ነው ማለት ነው። የዩሮፒያን ማርኬት የሚንቀሳቀስበት ታይም ነው ማለት ነው። ኒውዮርክ ደግሞ ካየ ነው ከ1 ፒኤም ወይም ደግሞ በእኛ ከ7 ሰዓት ብለን እንጠራው እንችላለን በኢስተርን ማለት ነው። ከ1 ሰዓት እስከ 10 ሰዓት ያለው ከ1 ፒኤም እስከ 10 ፒኤም ያለው ሰዓት ታይም ላይ ምን ብለን እንጠራዋለን? ይሄን ታይም ወይ ደግሞ በኢስተርን አቆጣጠር ከታች እንደምታዩት ከ8 ኤም እስከ 17 ፒኤም ያለውን ሰዓት ኒውዮርክ ታይም ብለን እንጠራዋለን ማለት ነው። እዚህ ጋር አሁን አንድ ነገር ልብ ብላችሁ ካያችሁ ምን ታያላችሁ መሰላችሁ? እዚህ ጋር የለንደንና የኒውዮርክ ታይም ኮላብ የሚያደርጉባቸው ታይሞች አሉ። እዚህ ጋር እንደምታዩት በኢስተርን ታይም 3 ሰዓት ነው የሚገባው ለንደን ማለት ነው። 3 ሰዓት ነው የሚገባው። ኒውዮርክ ደግሞ 8 ሰዓት ነው የሚገባው። የሚያልቀው 12 ሰዓት ነው። 12 ሰዓት ካለቀ የለንደን ማርኬት ይሄኛው ደግሞ 8 ሰዓት ከገባ በመሃል 4 ሰዓት ሁለቱም አንድ ላይ ይገናኛሉ ማለት ነው። ማለትም ከ8 ሰዓት እስከ 12 ሰዓት ያለችዋ ታይም ላይ ሁለቱም ኮላብ የሚያደርጉበት ሁለቱም አክቲቭ የሚሆኑበት ታይም ስለሆነ ሞር ታይሙ ቮላታይል ይሆናል ማለት ነው። በዚህ ሰዓት ማርኬቱ ቮላታይል ይሆናል። ለንደን እና ኒውዮርክ ቮላታይል ይሆናል ማለት ነው። ከ8 ሰዓት እስከ 12 ሰዓት ያለው ታይም ላይ ሁለቱም ኮላብ ስለሚያደርጉ ቮላታይል ይሆናል። ከዛ በኋላ ግን ለንደንም ያልቃል፣ ኒውዮርክ ብቻውን ይቀጥላል ማለት ነው። ያም ሰዓት አክቲቭ ነው፣ ግን ሞር አክቲቭ የሚሆኑት ደግሞ እነዚህ ታይሞች ናቸው ማለት ነው። ስለዚህ ለንደን እና ኒውዮርክ ላይ ነው ፎከስ የምናደርገው እኛ አሁን ለንደን እና ኒውዮርክ ላይ ያለውን ነገር በደንብ ከዚህ በኋላ ለማየት እንሞክራለን ማለት ነው። ስለ ታይም ሴሽን ያለን ነገር ይሄን ይመስላል። ስለዚህ የዛሬው ቪዲዮ እንዲረዝም አልፈልግም። ብዙም መግቢያ ስለሆነ ኢንትሮዳክሽን ስለሆነ ማስረዘም አልፈልግም። ግን ያው እንደንተን የምነግራችሁ ነገር የመጀመሪያ ክላሳችንም ስለሆነ ትሬዲንግ ላይ ታይማችንን ካልሰጠነው ትሬዲንግ መቼም እንትን አይለንም። ከምንም በላይ ጊዜ ያስፈልገዋል። ትሬዲንግ ላይ ጊዜ ከሰጠነው ነው ገንዘብ የሚሰጠን ትሬዲንግ። እሱን አክብረን ለትሬዲንግ ተገዢ ስንሆን ነው ትሬዲንግ ደግሞ እኛን የሚከፍለን ማለት ነው። ካልሆነ ትንሽ ከባድ ነው የሚሆነው። ዝም ብሎ መልፋት ነው የሚሆነው ሲመቸን፣ ወይም ደግሞ እንደ ፓርታይም ብቻ እያየ ነው። አሁን ላይ ምናልባት ብዙዎቻችን ሌላ ስራ እየሰራን ሊሆን ይችላል ከትሬዲንግ ኢንካም እስከምናገኝ። ነገር ግን ያ ነገር ቢሆንም ባለችን ሰዓት የሆነች ታይም አብቃቅተን ትሬዲንግ ላይ የሆነ ፎከስ ለማድረግ መሞከር አለብን። እኔም ትሬዲንግ ከመጀመሪያ በፊት ፓርታይም ስራዎችን ሰራ ነበር። ሌሎች ስራዎችን ስለምሰራ ትንሽ ጊዜ አልነበረኝም እና ፉል ታይም ትሬደር ለመሆን አስቤ ኦልሞስት ፉል ታይም ትሬደር እሆናለሁ ብዬ በቃ ስራ ቆሜ ትሬዲንግ ላይ ያ ነገር ሪስክ ነው እንድታደርጉት አልመክራችሁ። ቢካዝ እኔም ስትራግል አድርጌያለሁኝ። ከዛ በኋላ ገንዘቦችን ለማግኘት ችግር ነበር። ነገር ግን ባላችሁ ታይም ትሬዲንግ ላይ የሆነ ያህል ጊዜ ለመስጠት ሞክሩ ለራሳችሁ ማለት ነው። ቢካዝ ትሬዲንግ ጊዜ ስንሰጠው ነው ገንዘብ የሚሰጠን። ካልሆነ መቼም እንትን ሊኖርን አይገባም። ኤክስፔሪየንስ የምናደርገው በዛ መንገድ ነው። ቢያንስ እኔ አሁን በቀን እንደኔ አድርጉ እያልኳችሁ አይደለም። እኔ ፕሮፊቴብል እስከሆን ድረስ ትሬዲንግ ስማር በቀን ከ8 እስከ 10 ሰዓት አጠፋ ነበር። ቢካዝ ፉል ታይም ትሬደር ስለነበርኩኝ ማለት ነው። እናንተ ምናልባት ስራ እየሰራችሁ ከሆነ ማታ ስትመጡ ሊሆን ይችላል። ጠዋት በሌሊት ተነስታችሁ የሆነች ነገሮችን አይታችሁ መሄድ ትችላላችሁ። ተማሪ ከሆናችሁና ቀኑን ሙሉ ደግሞ ትሬዲንግ ላይ ማተኮር የምትችሉ ከሆነ እንደነገርኳችሁ ነው። እኔ ከ8 እስከ 10 ሰዓት በቀን ስፔንድ አደረግ ነበር። ፀሐይ ምናምን ሳላያት የምትጠልቅበት ታይም ምናምን ነበር። ግን ያ ነገር ከፍሎኛል። ጊዜ ከሰጣችሁት ነው የሚከፍላችሁ። ትሬዲንግ ላይ ብዙ የምታደርጉ ገንዘብ ያን ያህል ማተር አያደርግም። ቢካዝ እኔ 2 ዓመት ሉዝ ያደረኩትን ገንዘብ ኦልሞስት 3 ወር ምናምን ፕሮፊቴብል ሆኜ 3 ወር አልፈጀብኝም ያንን ገንዘብ ሪከቨር ለማድረግ ማለት ነው፣ አንድ ስኪሉን ቢልድ ሳደርግ። ስለዚህ እናንተም ያንን ነገር ቢልድ ለማድረግ ታይማችሁን ስፔንድ ማድረግ አለባችሁ። ትሬዲንግ ላይ ሞስት ኢምፖርታንት ቲንግ ዩ ካን ኢንቨስት፣ ትሬዲንግ ላይ ማድረግ የምትችሉት ነገር አሴ ፎሬክስ ትሬደር ታይማችሁን ነው ኢንቨስት ማድረግ የምትችሉት ማለት ነው። ስለዚህ ታይማችሁን ኢንቨስት ለማድረግ ሞክሩ ማለት ነው። ትሬዲንግ ላይ ከገንዘብ በላይ ታይማችሁን ኢንቨስት ማድረግ ያለባችሁ ማለት ነው። ሌላው ደግሞ ልነግራችሁ የምፈልገው ወይም ላሳስባችሁ የምፈልገው ነገር ምንድነው? አንድ የሚባል አባባል አለ። የሆነ ቦታ መድረስ የሚፈልግ ሰውዬ እየተራመደ መድረስ የሚፈልግ ሰውዬ አለ እና አንደኛው ደግሞ ጀስት መድረስ የሚደርስበት ምክንያት የለውም፣ ግን መራመድ ስለሚወድ እየተራመደ ነው። ቀድሞ የሚደርሰው መራመድ የሚወደው ነው እንጂ መድረስ የሚፈልገው አይደለም። ስለዚህ ጆርኒያችንን መውደድ መቻል አለብን። ጎሉን ሳይሆን ጎሉን እያሰብን ሳይሆን መሄድ ያለብን ዛሬ ላይ ማድረግ። አሁን ለምሳሌ
ኖርማል ሰው ከስራ ተመልሶ ሊሆን ይችላል ወይ ከክላስ ተመልሶ በቃ ቲቪውን እያየ ኔትፍሊክስ ከፍቶ ሊሆን ይችላል። እኛ ግን በቃ ጆርኒያችንን ወደነው ሪስፔክት አድርገነው ቻርታችንን ከፍተን የሆነ ነገር ኤክስፔሪየንስ ለመውሰድ ለመማር መሞከር መቻል አለብን። ስለዚህ የሆነ ቦታ ለመድረስ ጆርኒውን መውደድ አለባችሁ፣ መንገዱን መውደድ አለባችሁ። ካልሆነ ጎሉን ብቻ ከሆኑ የምትወዱት የሆነ ሰዓት በቃ ምንም ነገር ሞቲቬት ስለማያደርጋችሁ ፌል ታደርጋላችሁ ማለት ነው። ስለዚህ ከጎሉ በላይ ጆርኒያችሁን ውደዱት፣ የምታልፉበትን መንገድ ውደዱት። ይህንን ነው የምላችሁ ለዛሬ ክላሳችን። ያ አይሆፕ ብዙ ነገር ትማሩበታላችሁ ብዬ አስባለሁ። የመጀመሪያ ክላሳችን ነው። ከዚህ በኋላ ብዙ ነገሮችን እናያለን። ያ ጥያቄ ምናምን ካላችሁ ላይቭ ስኬጁላችን መሰረት በለቀኩላችሁ የላይቭ ስኬጁል መሰረት እንጠያየቃለን ማለት ነው። ያ በኔክስት ቪዲዮ እስከምንገናኝ ድረስ መልካም ቀን ጋይስ፣ ደህና ሁኑ። መልካም የትሬዲንግ ጊዜ